ይላችሁ ለመጨረሻ ጊዜ ቆይ አንዴ ጂጂ ተናግሬ ተመልሼ እመጣለሁ። እንዴት አድርጌ ወገባ ገዳችሁ እንደምቆጠር ትሰማላችሁ። ከማንም ጋር መቀመጥ ከፈለኩኝ ከማንም ጋር እቀመጣለሁ። ማውራት ከፈለኩ ከማንም ጋር አወራለሁ። ዘመነ ካሴም እኮ ከነ ማን ስብዓት ነው ከምናምን ጋር እኮ ባለፈው ተቀምጠዋል። ምን ነው የቤታ ሲሆን ነው እንደሚታያችሁ? ኤክስኪውዝ ሚ ከጂጂ ጋር እነ ጆከር ምናምን ይጫወቱ የለ እንዴ? ሚስቴ ምናምን እያሉ እየተቃለዱ ዛሬ ሳይጣሉ በፊት ይጫወቱ የለ? ቤታ ሲሆን አይናችሁ ቦግ ይላል አይደል? ይሄ ይግባላችሁ። እሺ አታብዙትኝ። እስከዛሬ 6 አመት ሙሉ አክብሬያችሁ ከማንንም ጋር ሳልነካካ ከማንንም ጋር ሳልጫወት የነበርኩ ሰው ነኝ። በጣም እንደ አማራ ልጆች ያከበርኳችሁ ሰው የለም። ማምላክ በጣም አክባሪ ሞጣ ከፈለገው ሰው ጋር ይቀመጣል፣ ከፈለገው ሰው ጋር ያወራል፣ የፈለገውን ብሄር እንደፈለገው ነው። ምንም ብላችሁ አታውቁ። ቤታ ላይ ሲሆን ግን እኔን ለመጣል እኔን የሆነ ነገር በቃ ከኔ የሆነ ስተትና ምናምን ለመፈለግ አትምጡ። እኔን ደግሞ ክፉ አታናግሩኝ። ስለዛ የኛ ፋኖች ምንላቸው እኔ አልፈርድም። ምንድነው እንደዚህ ለምን ተቀመጡ ምናምን አለ። ምክንያት አላቸው ብዬ ስለማስብ ምንም አልልም። የኛ ምን እንደ በቀን ምናመልካቸው የደረሰን ፋኖች ተቀምጠው ይወያያሉ። አለቀ። ደግሞ የኔ ስለሌላ ነገር አይደለም። ጌም ነው የተጫወተው። ማንኛውም ሰው ቲክቶክ ላይ ለመጀመሪያ ጊዜ ነው ራሱን ገብቼ የተጫወትኩት። ኦኬ እስከዛሬ እናንተ ስትጫወቱ አልነበር? አብራችሁ ስትለፋደዱ